ፈልገሽ ነው እንደዚህ ነው ምናምን የሚሉ ነገሮችን አያለው በተለይ ቲክቶክ መንደር ላይ ማለት ነው። እና ፈልገሽ ነው እንደዚህ ምናምን ምናምን የምትሉ ሰዎች እኔ ለእናንተ ምንም ልላችሁ አልችልም። ምክንያቱም ብፈልግ ሁሉም ነገር እጄ ላይ ነው። ምንም የማጣው ነገር የለም። ገባችሁ? ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? እንግዲህ የምንወዳቸው ካፕሎች ትናንትና ሀይሚና ብሩክ መጥተው ነበረ። ሀይሚ ቆንጆ የሆነ ፕራንክ ይዛ መጣ። ያው ብሩክን ፕራንክ አድርገዋለች። በዛ አጋጣሚ ሀይሚን እንዳሰድቧት ደግሞ ፈልገሽ ነው ምናምን እንዳትሉኝ ምናምን ብላ ይሆን እንትን ብላለች። አስቀድማ ነግራችኋለች። እና እኔ ከፈለግኩ ሁሉም ነገር እጅ ላይ ነው ያለው ያለች በልፋት እንዴት ልሳቀው የምስቅበት ወይ ያለውበት ቦታ እንዳይመስላችሁ። ለማውራት አይመች፣ ቪዲዮ ለመስራት አይመች፣ ለመሳቅ አይመች። ለማንኛውም ቃል የእምነት ዕዳ ነውና ሁለቱ በከባዱ ነው ቃል ኪዳን የተገባቡት። እኔ በእውነት ነው የምላችሁ እነዚህን ልጆች እኔ በቤተ ክርስቲያን ነው የምጠብቃቸው። ማርያም በቃ ዝም ብዬ ሳስባችሁ እንደዚህ ነው ማለት። እስኪ አስቡት፣ 2 ዓመት ሙሉ እኮ መታመን እኮ በጣም ከባድ ነው እኮ። እነዚህ ሁለቱ ልጆች እኮ እነዚህ 2 ጥንዶች እኮ በጣም እሳት ላይ ያሉ ፍቅረኛሞች ናቸው። በጣም እሳት ላይ እንዲህ ነው እሳት ሲነድ እንዲህ ነው እሳቱ የሚያቃጥል እንደዛ ላይ ያሉ እኮ ናቸው። ግን በዛ መሀል ምን ያህል እንደሚተማመኑ እዩት። በጣም የሚያስቀኑትና ያው ፕራንኩ አብረን እንደር ነው። ይሄ የተለመደ ነው ሁል ጊዜ ማለት እየተደጋገመ ፕራንክ ነው። በነገራችን ላይ ከአሁን በፊት ሳመችኝ፣ አብሬያት አደርኩ፣ አብራኝ አደረች ምናምን ይሄ የተለመደ ነው። ከአሁን በፊት ብዙ ጊዜ ፕራንክ የተሰራ ነው። ወደ ቪዲዮ ትንተና ላይ ሳይሆን እኔ የምገባው 2 ዓመት ሙሉ በዚህ ልክ መተማመን ግን አያስቀኑም? እኔ ሌላውን ተውቶ የሚሰሩትን በጣም ነው ያስቀኑኝ። የምር መንፈሳዊ ቅናት ደግሞ ቅናት ስላችሁ ወደ ሌላ እንዳቀይሩት በጣም 2 ዓመት ሙሉ እስኪያስቡት እነዚህ ወጣት ሁሉ ነገር የሚያምራቸው እኮ ኤጅ ላይ ነው ያሉት። ሁሉንም በቃ ገባችሁ ምላችሁ የሆነ በቃ ማድረግ የሚፈልጉት ሰዓት ላይ በቃ ኤጃቸው ራሱ ሁሉን ነገር እናድርግ የሚል ነው የሚገፋፋ። ግን በዛ መሀል ይህን ያህል እምነት በስላሴ እኔ ሀይሚና ብሩኬን ያው ተቻቸው አለቅም፣ ግን በሚሰሩት ስራ ላይ ዝም ብዬ ጀጅ አደርጋለሁ። ከዛ ውጭ በሚሰሩ ፕራንክ ላይ ምንም አይነት በመሀላቸው ቅንጣት ያህል መደባበር ምናምን የለም። ግን እኔ በጣም የሚያስቀኑኝ 2 ዓመት ሙሉ በዚህ ልክ መተማመናቸው አያስቀኑ ጎበዝ። እናም ይሄንን እንግዲህ ምስኩዝ አርጋ ያው አንዳንድ ጊዜ ሀይሚን ብሩክም ይመለከታሉ አስተያየት የሚሰጣችሁንና ትናንትና ሀይሚ ይዛ የመጣችሁ ቪዲዮ ምንም የተለየ ነገር አይደለም። በቃ ነገረቻችሁ ማለት አስተያየትን ያሁን ዘጋ ጀጅ ላረግ ሳይሆን አንዳንድ ሰዎችም ገና ቪዲዮ ተለቆ ጀጅ እንዳታረጓት ወደ ሌላ ነገር እንዳትቀይሩት ብላ ይሄ ያስፈልጎች ነው ፈልገሽ ነው ምናምን እንዳትሉኝ፣ እኔ ከፈለጉ ሁሉም ነገር ያለው እጅ ላይ ነው አለች። ኧረ ወይኔ እኔ እኮ እንዴት ደስ እንደሚለኝ እኔ በጣም የምትሰክሱ ሰዎች አላችሁና በሁለቱ መካከል ልዩነት አለ ብላችሁ የተጣሉ የተደባበሩ የማይዋደዱ ምናምን የሚመስላችሁ ሰዎች አላችሁ። በጣም ነው የሚዋደዱት እናንተ። ከዚህ በላይ መዋደድ አለ እንዴ? ከዚህ በላይ መተማመን አለ እንዴ? 2 ዓመት ሙሉ በቃል ኪዳን አንድ ቤት ውስጥ እየኖሩ አውቀው ነው እዛ የሚሉት ለድራማው ለካሜራ የለየብቻቸው ክላሳቸው። ከዚህ በላይ መታመን አለ? እኔ ምንም አደረግን ቢሉ አላምናቸውም። የሆነ ቃል አላቸው። ያችን ቃል እስከሚፈጽሙ ድረስ ያችን የቃል ኪዳን ቃል እስከደረሰች ቀኗ እስከምትደርስ ድረስ በእምነት ጸንተው ይኖራሉ። እና በዛ አጋጣሚ ሩታና አብርሽም እንደነ ሀይሚ ነው የሚሰሩት። ልንገራችሁ ብዬ ነው። ብዙ ልጆች ሩታን ከበር አርጋችሁ አብርሽን የምትሰደቡ፣ አብርሽን ከበር አርጋችሁ ደግሞ ሩታን የምትሳደቡ ምናምን አላችሁ። እነሱ ስራ ነው የሚሰሩት። ሌላ አብርሽ በጣም ደብሮታል ምናምን እያላችሁ ኮመንት ላይ አይቻለሁ። ቲክቶክ ላይ እኔ ዩቱብ ላይ ልከታተላችሁ አልወሻችሁም። እና እንዲህ አይደብራችሁ? ውሳ ምን ይሁን እናንተ ጉራጌ አይደሉ እንዲ? በአሁኑ ሰዓት እኮ ህጻናቶች ምን ያህል እንደተጨፈጨፉ አታውቁም እንዲ? ጉራጌ ያው ዩቱበሮች ናቸው። የሶሻል ሚዲያ ተጠቃሚ የሆነ ሰው የቢዝነስ ሰው የሆነ ሰው አቴንሽኑ ትኩረቱ ሁሉ ነገሩ ቢዝነሱ ላይ ነው ምንም ቢሆን እንጂ በአሁኑ ሰዓት እኮ ቡታጀራ በጣም ከባድ ሁኔታ ነው ያለችው። እና ለዛም ይመስለኛል አብርሽ በጣም ከፍቶት አይቻለሁ። እና ያም ይመስለኛል። ኤኒዌይስ እንግዲህ ወደ ሀይሚና ብሩኬ ስመጣላችሁ ቃል የእምነት ዕዳ ነው ይባላል። እና ይህንን ዕዳችሁን ተሸክማችሁ 2 ዓመት ሙሉ ኖራችኋል። ለሁሉም ወጣት ተምሳሌት ናችሁና ምንም ብትሰሩ እኔ ካሁን በኋላ ማለት ነው የምሬ ነው የምላቸው አልተቻችሁም። ያስባችሁታል 2 ዓመት ሙሉ በዚህ እሳት በሆነ ፍቅር ውስጥ ምንም ነገር ሳይሳሳቱ መኖራቸው ራሱ በቃ በራሱ ድንቅ ነው፣ የሚደነቅ ነው። እኔ ብዙ ጊዜ ብያቸዋል። የሆነ የራት ግብዣ እንኳን ተጋብዘው ሄደው በአንድ ቀን ተሳስተው የሚመጡ ሰዎች ባሉበት ሰዓት
አንድ ቤት ውስጥ ግን 2 ዓመት ሲኖሩ ምንም አይነት ስህተት ያልሰሩ ጥንዶች ቢኖሩ እነዚህ ናቸው። እኔ ሌላ ምንም አልላችሁም። ይመቻችሁ ማለት እወዳለሁ። ወይኔ ጨጓራ የተነሳ